ሰላም እንዴት ናችሁ? የፕሮግራሜ ተከታታዮች ዛሬም እንደዚሁ በአዲስ ስራ መጥቻለሁ። እንድትከታተሉኝ እጋብዛለሁ። አመሰግናለሁ። በኦገስት 1980 እንደ አውሮፓውያን አቆጣጠር በሊንዴ ቻምብሪን እና በባሏ ማይክል ቻምብሪን የሚመራው ቤተሰብ በአውስትራሊያ የታወቀ በረሃማ ቦታ በሚገኘው አየርስ ሮክ አቅራቢያ ድንኳን ጥለው በመዝናናት ላይ ነበሩ። ከእነሱ ጋር የ9 ወር ህፃን ልጃቸው አዛሪያ እና ሌሎች ልጆቻቸውም ነበሩ። በዚያች ምሽት ሊንዴ ህፃን አዛሪያን ድንኳን ውስጥ አስተኝታ ወደ እራት ማዘጋጃው ቦታ ተመለሰች። ከጥቂት ደቂቃዎች በኋላ ግን ከድንኳኑ በኩል የህፃን ልጅ ከባድ ጩኸት ተሰማ። ሊንዴ በሩጫ ወደ ድንኳኑ ስታመራ ዲንጎ የተባለ የአውስትራሊያ የዱር ውሻ እንስሳ ከድንኳኑ በር አፉን በደም ተነክቶ ሲወጣ አየችው። ወደ ድንኳኑ ስትገባ የ9 ወር ህፃን አዛሪያ አልጋዋ ላይ አልነበረችም። ሊንዴ በከፍተኛ ድንጋጤ እየጮኸች ዲንጎ ልጄን ወሰዳት፣ ዲንጎ ልጄን ወሰዳት በማለት አካባቢውን አወከችው። የአካባቢው ነዋሪዎችና የጥበቃ አባላት ሌሊቱ ሙሉ በበረሃው ውስጥ ሰፊ ፍለጋ ቢያደርጉም የህፃኗን አካል ማግኘት አልቻሉም። ከሳምንት በኋላ አንድ ጎብኚ በበረሃው አሸዋ ላይ የተጣለ የህፃኗን በደም የተጨማለቀ ልብስ አገኘ። በዚያ ቅጽበት የፖሊስና የህዝቡን ትኩረት ያልተጠበቀ አቅጣጫ ያዘ። ጋዜጦችና የቴሌቪዥን ጣቢያዎች እናቲቱ ጨካኝ ናት ስትናገር እንባ እንኳን አታፈስም፣ አዛሪያ ማለት በቋንቋቸው በመስዋዕትነት የሚቀርብ ልጅ ማለት ነው፣ ዱር ውሻ ልጅ አፍኖ አይወስድም፣ ዱር ውሻ ልጅ አፍኖ አይወስድም፣ እናቲቱ እራሷ ልጇን ገድላ ታሪክ ፈበረከች እያሉ ዘመቻ ከፈቱባት። ሊንዴ በወቅቱ በነበራት ሃይማኖታዊ እምነት እና ጠንካራ ስብዕና ምክንያት በህዝብ ፊት አዝና አለማልቀሷ ህዝቡና ፖሊስ እንደ ጥፋተኝነት ምልክት አድርገው ወሰዱባት። በ1982 እንደ አውሮፓውያን አቆጣጠር የሊንዴ ቻምብሪን የነፍስ ግድያ ክስ በፍርድ ቤት ተጀመረ። የአቃቤ ህግ ክስ አቃቤ ህጉ እንግሊዛዊ የፎረንሲክ ባለሙያ ቀረበ። ባለሙያው በፍርድ ቤቱ ፊት ቀርቦ በእናቲቱ መኪና ውስጥ የህፃኗ ደም ተገኝቷል፣ እንዲሁም በልብሷ ላይ ያለው የመቀስ ስፌት ቁራጭ የሚያሳየው ልብሱ በቢላዋ መቆረጡን እንጂ በውሻ ጥርስ አለመበሳቱን ነው ሲል መሰከረ። የተከሳሽ ጠበቃ ተከላካይ ጠበቆቹ የዱር ውሻው አሻራ በቦታው መኖሩንና የዱር ውሻ ህፃናትን ሊያፍን እንደሚችል ቢከራከሩም ሰሚ አላገኙም። በጋዜጣው ወሬና በተሳሳተው የፎረንሲክ መረጃ የተመሩት ዳኞች ውሳኔ አስተላለፉ። ሊንዴ ቻምብሪን ልጇን በመግደል ጥፋተኛ ናት። ሊንዴ ነፍሰ ጡር እያለች የዕድሜ ልክ እስራት ተፈረደባት። ሁለተኛ ልጇንም በእስር ቤት ውስጥ ወለደችው። ባሏ ማይክል ደግሞ ተባባሪ ተብሎ የታገደ እስራት ተፈረደበት። ሊንዴ በእስር ቤት ውስጥ ለ4 ዓመታት ያህል ተቃጠለች። የመላው አውስትራሊያ ህዝብ እሷን እንደ ጨካኝ እናት ያያት ነበር። ነገር ግን በ1986 እንደ አውሮፓውያን አቆጣጠር ያልተጠበቀ አጋጣሚ ተከሰተ። አንድ እንግሊዛዊ ተራራ ተጓዥ ከአየርስ ሮክ ተራራ ላይ ወድቆ ህይወቱ አለፈ። ፖሊሶች የሰውየውን አካል ለመፈለግ በበረሃውና በተራራው ስር ባሉ የዲንጎ ውሻ ጉድጓዶች አቅራቢያ ሲፈልጉ የህፃን አዛሪያ ትንሽ ቢጫ ጃኬት በውሻ ጉድጓድ አጠገብ ተገኘ። ይህ ጃኬት በወቅቱ ሊንዴ ልጄ ለብሰዋለች ብላ የተናገረችው፣ ነገር ግን ፖሊስ አልተገኘም ብሎ አስተባበለው። ጃኬቱ በዱር ውሾች ጥርስ የተበታተነና የውሻ ፀጉር ያረፈበት ነበር። ይህ ግኝት
የአቃቤ ሕጉንና የፖሊስን የውሸት ክስ ሙሉ በሙሉ አፈረሰው። በድጋሚ በተደረገ የፎረንሲክ ምርመራ በመኪና ውስጥ የተገኘ የተባለው ደም የደም ሳይሆን የመኪና የድምፅ ማገጃ ኬሚካል መሆኑ ተረጋገጠ። በልብሱ ላይ ያለው ቀዳዳ በቢላ የተቆረጠ ሳይሆን በዲንጎ ውሻ ጥርስ የተቀደደ መሆኑ በሳይንስ ተረጋገጠ። በ1986 እንደ አውሮፓውያን አቆጣጠር ሊንዴ ቻምብሪን ወዲያውኑ ከእስር ቤት ነፃ ተለቀቀች። የአውስትራሊያ መንግስት በሰራው ታላቅ የህግና የፎረንሲክ ስህተት ምክንያት ለሊንዴ እና ለቤተሰቧ የ1.3 ሚሊዮን ዶላር ካሳ ከፈለ። በ2012 እንደ አውሮፓውያን አቆጣጠር ከ32 ዓመታት በኋላ የሞት ምርመራ ፍርድ ቤቱ ይፋዊ የመጨረሻ ውሳኔውን አስተላለፈ። የህፃን አዛሪያ ቻምብሪን የሞት ምክንያት በዲንጎ የዱር ውሻ ጥቃት ነው። ይህ እውነተኛ ታሪክ በዓለም የህግ ታሪክ ውስጥ የህዝብ አስተያየት፣ የተሳሳተ የፎረንሲክ ሳይንስና የፖሊስ ድምዳሜ እንዴት ንጹሐን ሰዎችን ሊያጠፋ እንደሚችል ትልቅ ትምህርት ሰጠ እና ኤ ክራይ ኢን ዘ ዳርክ በሚል ታዋቂ ፊልም ሆኖ የተሰራ ታሪክ ሆነ። እንግዲህ የተከበራችሁ ተመልካቾቼ ይህም እንደዚሁ እንደቀደሙት በአንዳንድ ስህተቶች የተፈጸመ የፍርድ ስህተት ነው። እንግዲህ አብዛኛውን ጊዜ ዳኞቻችን በትክክል በመረጃዎች እንጂ በህዝብ ውሳኔ ወይም ደግሞ እንዲህ ሊሆን ይችላል በሚል እኛም ሰዎችም እንፈርዳለን ሰዎች ላይ። ይህ ግን ትልቅ ትምህርት ይሰጠናል። ምክንያቱም አንዳንዴ በሰዎች ላይ መፍረድ ጥሩ አይደለም። ይህች እናት ልጇ ናት፣ ልጇን ገላለች ብሎ መባል ምን ያህል አይምሮን እንደሚነካ ሁላችንም እናውቀዋለን። እና የተሳሳተ መረጃ የተሳሳተ ማስረጃም እንደዚሁ የሰውን ሞራል ይነካል፣ የሰውንም ቤተሰብ ይበጠብጣል። ወላጅ አባት እናት ምን ያህል ስሜት እንደሚሰማት በህፃን ልጇ ያውም በጣም ህፃን በሆነች ልጅ ላይ እንደዚህ ልታረግ ትችላለች ብሎ መፍረድ ከባድ ነው የሚሆነው እና ሁላችንም እንግዲህ ልቦና ገዝተን በሰው ላይ ቢያደርግ እንኳን ሰውየው ህጋዊ የሆነ ፍርድ እስኪያገኝ ድረስ ወይም መረጃው በትክክል እስከሚደርስ ድረስ ትዕግስት አድርገን መጠበቅ መልመድ አለብን። ያው በሀገራችንም ብዙ ጊዜ ስለሚከሰት የህግ ስህተቶች ሊኖሩ ይችላሉ። እንደዚህ አይነት የህግ ስህተት ደግሞ በጣም ሞራል ይነካል እና ሁላችንም እንግዲህ ልንቀይረው የሚገባን ነገር ትዕግስት ማድረግን መጠበቅን ነው እና እንግዲህ የዛሬው ታሪክ ይህንን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።